ሰላም ጤና ይስጥልኝ እህት ወንድሞቼ ይሄንን ቪዲዮ እየሰራው ያለሁት መንገድ ዳር ላይ ቆሜ ነው። ይሄንን ቪዲዮ መንገድ ላይ ሆኜ እንድሰራ ያስገደደኝ ነገር ደግሞ ዋትስአፕን ቼክ ሳደርግ በጣም በተደጋጋሚ የሆነ ጥቆማ ስለደረሰኝ ነውና እባካችሁ ይሄንን መልእክት የደረሳችሁ እህት ወንድሞቼ በሙሉ ቪዲዮውን ላይክ፣ ሼር፣ ዲዩትና ሪፖስት በማድረግ ተተባበሩኝ ዘንድ በፈጣሪ ስም ማጸናችኋለሁ። እኔ ከዚህ በፊትም ከአንዴ 2-3 ጊዜ ቪዲዮ ሰርቻለሁ። ነገር ግን ሰው ኢቭን አሁን ድረስ ሰው እየተሸወደ ነው። ብዙዎቻችሁ በዋትስአፕ እየላካችሁልኝ ያላችሁ መልእክት ወደ ውጭ ሀገር እንልካለን፣ ወደ ኔዘርላንድ ምናምን እንልካለን የሚል ቪዲዮ ሰርተህ ነበር ትላላችሁ። እና ደግሞ ሌላ ቪዲዮ ደግሞ ከሆነ ድርጅት ጋር ማስታወቂያ ሰርተህ ነበር ትላላችሁ። ጋይስ እኔ አንድ ነገር ልንገራችሁ። እኔ ከፓስፖርት እድሳት ውጭ ሌላ የምሰጠው ምንም አይነት አገልግሎት የለም። ኦኬ፣ የሰራሁት ማስታወቂያም የለም፣ ልሰራም አልችልም፣ ሰርቼም አላቅም። ተጠንቀቁ። ታዲያ ይሄ ቪዲዮ ከየት መጣ የምትሉ ሰዎች አላችሁ። እኛ ለፓስፖርትም ለተለያየ ጉዳይ የምንሰራው ቪዲዮ እየቆራረጡ እየቀጣጠሉ ነው ፖስት እያደረጉ ያሉት። እናንተ የምትሰሙትን ቪዲዮ ቢያንስ እስኪ በደንብ እስኪ አዳምጡት። እስኪ ቪዲዮውን እንዴ ሰው እኮ ቢያንስ ማገናዘብ መቻል እኮ አለበት። የምትሰሙትን ቪዲዮ የተቆራረጠ እንደሆነ ያስታውቃል። ኦኬ እሱ ይቅር። በጣም በተደጋጋሚ እኔ ቪዲዮ እየሰራሁ ነው። እኔ መከራዬን አየሁ እኮ የምሬን ነው የምላችሁ። እኔ የፓስፖርት አገልግሎት እንኳን ራሱ መልእክት የማስተናግደው በዋትስአፕ ብቻና ብቻ ነው። የዋትስአፕ ስልክ ቁጥሬ ደግሞ +971 544 20 88 97 በዚህ የዋትስአፕ ስልክ ቁጥር መልእክት የሚያስተናግድ ወንድም ያለ እሱ ደግሞ ወደ እኔ ያስተላልፋችኋል። ከሁለታችን ውጭ ማንንም መልእክት አያስተናግድም። ወይም መሲ ልታስተናግድ ትችላለች። ኦኬ ስለዚህ በ+971 544 20 88 97 ከዚህ የዋትስአፕ ቁጥር ቲክቶክ ላይ ገብታችሁ ብሬክስ አድርጋችሁ ሰርች አድርጋችሁ ወጣላችሁ አካውንት ላይ ሄዳችሁ ብትጽፉ፣ ቴሌግራም ላይም እንደዛ ሄዳችሁ ብትጽፉ፣ ፌስቡክ ላይም ሄዳችሁ እንደዛ አድርጋችሁ ብትጽፉ እኔ ኃላፊነቱን አልወስድም። ምክንያቱ በጣም ብዙ ፌክ አካውንት ስላለ የምታወሩት እኔን ሳይሆን ሌላ አጭበርባሪ ሰዎችን ነው እያወራችሁ ያላችሁት ማለት ነው። ስለዚህ ራሳችሁን ጠብቁ። እንዴ እኔ በጣም በተደጋጋሚ ተናገርኩ፣ ስንቴ ተናገርኩ፣ የሚሰማ ሰው ግን የለም።